ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። ነገ ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ ፈልጉልኝ ምናምን ትላቸዋለች አሉ። በ8 ዓመት ያስወጥተው ወሰዱኝ። ስራዬን ለሊቱ ሙሉ ስራ እንትን እላለሁ። አልተኛም ነበር፣ ያረሳት ነበር። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደቡ። እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብረሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዚያ አንደኛው ትጥቅ የለበሱ እዚህ ጋር ግቡ እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋ ገባን። ሁላችን ሰዎች አንድ ላይ ወጥተን ገባን። እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናረዋል። እንሄዳለን መንገዱ ያልቀው 6 ሰዓት ፈጀብን። የምንጠጣው ውሃ ስናጣ ደግሞ የተገደበ ነገር እናገኛለን። እሱን ልብሳችን ዘፈዝፍና ልብሳችን እየጨመቅን ነበር፣ እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጠጣ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ስዳስሰው ራሱ ቁስሉ ይታወቀኝ ነበረ። በቃ እርቃንሽን ሆነሽ በጣም የሚያሳዝን ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው። ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። በቃ ሰለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩ። ቃላት የለኝም። በቃ የድረሱልኝ ወደ ፊትስ ምን አይነት ህይወት ነው የሚኖረው? በቃ ራበኝ። ሰላም ጤና ይስጥልኝ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ስራ፣ ጤና፣ ህይወት እንዴት ነው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ እናንተ? እየበረታችሁ ነው? እናንተ ዛሬ በሆነ ርዕስ ነው የመጣሁት። በአዲስ ቪዲዮ መጥቻለሁ፣ ተከስቻለሁ። እሱ ምንድን ነው? በቃ በእውነት በጣም ልብ የሚሰራ ታሪክ ነው። አይታችሁታል። ሙሉውን ካላያችሁት እግዚአብሔርን ሄዱና እዩት ማለት ነው። አለ ሌላ ላይ ኢቢኤስ ባይጠፋም ብርቱካን በምትባለው አለች ማለት ነው። ብርቱካን ላይ የደረሰው ስቃይ የደረሰው ግፍ በጣም ልብ ይሰብራል ማለት ነው። እውነት ለመናገር ሙሉውን አይታችሁ እግዚአብሔርን በጣም ያለቀስኩት እሱን ቪዲዮ አይቼ እና ባጭሩ ታሪኩን ልንገራችሁ ማለት ነው። ብርቱካን እናትና አባት የላትም። በጣም ጎበዝ ተማሪ ነች በዚህ ላይ ማለት ነው። እና እግዚአብሔር ወይኔ አምላኬ እኔ አሁን ራሱን በየኔ የሚመጣው በቃ ስታወራ እና በጣም ጎበዝ ተማሪ ናት። እንግዲህ የዛሬ 3 ዓመት የምታስታውሱ ከሆነ ግን ደንቢ ዶሎ ላይ በጣም ብዙ ተማሪዎች 17 ነው 18 ሰዎች ታግተዋል። ይህን ዓለምም ህዝብም ያውቃል። ግን እሱ ነገር ተደባብሶ እናት እያለቀሰች አባት እያለቀሰ እነሱ ምን ይሆኑ 1 ዓመት ከ6 ወር በኋላ ነው እንግዲህ እቺ ቡርቴ የተገኘችው ማለት ነው። ወይኔ አምላኬ እኔ ምን ላይ እንደደረስን ግን በጣም ከባድ ነው እውነት። የዚህን ያክል ጭካኔ የዚህን ያክል አረመኔነት እኔ ከምን የተነሳ እንደሆነ ግን እግዚአብሔር ይወቀው። ይሄ ሁሉ አረመኔነት ግፍነት ተሰርቶባት ሳያንስ ደግሞ አንደኛው ድምጿ ስለተወጣ ሰው እንዳይረዳት ሲያቅሙን እንዳያደርግላት ቪዲዮ ጠፋባት ማለት ነው። እውነት አስባችሁታል? ሴት እህቶቻችን ምን ያክል ስቃይ ላይ እንዳሉ፣ ምን ያክል ግፍ እየተሰራባቸው እንዳለ፣ ምን ያክል ድምጻቸው እየታፈነ እንዳለ ኢትዮጵያ ላይ እግዚአብሔር ሆይ ፍርዱን ስጠን። ለእግዚአብሔር ነው የምሰጠው። ግን እቺ ሴትዮ እቺ ልጅ በጣም ብዙ መከራ ደርሶባታል። በጣም ብዙ ህመም አላት። ልጇን 3 ጊዜ ለመግደል ሞክራለች። አስባችሁታል? በስንት ተደፈረች ሴት። ከተደፈረችን በኋላ በጣም በእንትን እየወጓት ማህፀኗን። እግዚአብሔርን በጣም ነው የሚያሳዝነው። ግን አይዶን ነው እኔ ምን አይነት ህዝብ እንዳለ ኢትዮጵያ ውስጥ ምን አይነት ሰው እንዳለ እኔ አላቅም። ይሄን አክል እየተጨካከረ እንዳለ ማለት ነው። እና ግን አሁን ደግሞ ይችን ሴት ሰው ሰምቷት ሰው እንዳይረዳት ሌላ እህቶች እንዳይፈለጉ
አስባችሁታል? ፍንጭ እንዳይሰጥ አንደኛ ትምህርት ቤቱን ከውስጡ አወጡ። ደምቢዶሎ ነው በእርግጥ። ሁለተኛ ነገር ደግሞ እኔ ምን ብዬ ልናገር ግን የዚችን ሴት ማለት ነው በጣም ነው የሚያሳዝነው። አውቀው እንትኗን ዶክሜንቷን ሁሉ ደብቀው እንግዲህ እንትን ብለዋል፣ አውጥተዋል። የውሸት መረጃ ምናምን ብሎ ዩኒቨርሲቲውም እንትንም አውጥተዋል ማለት ነው። በዜናም እያስነገሩ ነው እንግዲህ መንግስት እያስነገረ ነው። ግን ጌታዊ ፍርድህን ስጥ። እኔ ለእግዚአብሔር ነው ጸሎት የማደርገው። ሲጀመር ኢትዮጵያ ላይ ህግ አለና የዚች የነዚህ ህዝብ ምስኪን ድሃ ፍትህ ያገኛል ብዬ አይደለም፣ ግን ፈጣሪ አምላክ እንባዋን ያብስላት፣ ደሟን ይፈልግላት እና ግን እኛ አቅማችን እንዳንረዳት ሰው እንዳይረዳት አጠፉት ቪዲዮ ከኢቢኤስ ላይ ማለት ነው። ይሄ ኢቢኤስ መጠየቅ አለበት። በጣም ብዙ እንባዎችን እየደበቀ ነው። ከዚህ ቀደም በጣም ብዙ እንደሚባለው እኔ በፊት ብዙ ይወራላቸው ነበር፣ ግን እውነተኛ እንትን ነው እየተባለ የተሸክሽጎላቸው ነው እንጂ ግን የዚች ሴትዮ እንባ መታበስ አለበት። የዚች ልጅ ግፍ ሰቀቀን አይዶን ምን ብዬ መግለጽ እንደምችል እኔ ማርያም በጣም ነው ያለቀስኩት ታሪኳን ሰምቼ። በጣም ነው የምታሳዝናችሁ። ሴቱ ናችሁ ደግሞ በእሷ ቦታ ስትሆኑ ያማል ስቃዩ። ሴቶች ያማል። የሴት ስቃይ በጣም ኢትዮጵያ ላይ በጣም በሷ። ግማሹ ከፎቅ ላይ ይወረወራሉ፣ ግማሹ ይደፈራሉ፣ ግማሹ ምን አሲድ ይደፋባቸዋል። ግን ለሴቶች ማንም ድምፅ ይሆንላቸው የለም። ጌታ ሆይ ድምፅ ይሆነን፣ እሱ ድምፅ ይሆነን። ከሰው በላይ ፈጣሪ ያለና ግን ከፈጣሪም በታች ደግሞ ሰው ሊያግዘን ይገባል፣ ለሴቶች ማለት ነው። እግዚአብሔርን በጣም ነው ግፉ እየተሰራበት እያለ ደግሞ ድምጿ መታፈኑ በጣም ነው የሚያማው ማለት ነው። እውነት ለመናገር በጣም ነው የሚያማው ከምንም በላይ። የሴት ሰው እኮ ይደፈራል፣ ከመደፈር ይደበደባል። ራቁታቸውን አሰልፈው ምን አይነት ስብዕና፣ ምን አይነት ሰቀቀን! ወይኔ አምላኬ ሆይ እኔ አላቅም። ከምር በጣም ነው የሚያማው። ሳስበው ራሱ አሰብኩትኝ። በዚህ ቦታ ሆነን ስናስበው መንግስቶች፣ ባለስልጣናት የእናንተ ልጆች ቢሆኑ፣ የእናንተ እህት ብትሆን፣ የኔ እናት ብትሆን ብላችሁ አስቡ ፕሊዝ። ከምሬ ነው። ምን አይነት ስሜት እንደሚሰማችሁ ማለት ነው። እና አሁን ደግሞ እንደሚሰማው ራሱ እሷንም ራሱ ትወስዳለች አሉ። ስልኳ አይሰራም ምናምን ነገር አሉ። ብዙ ሰው ቃል ገብቷል እሷን ለመርዳት፣ ግን እኔም ራሴ አቅሜን ለማድረግ ነው። ግን ስልኳ ሁሉ ዘግቷል አሉ። ምክንያቱም ለምን ሚዲያ ላይ ስለወጣች ማለት ነው። እና መንግስት ሆይ እባክህን የሴቶቻችንን እባክህን ፍትህ ስጠለን። ነገሩ ይህን ማየዋል። ፍትህ እንፈልጋለን። ሴቶቻችን እያለቁ ነው። ተምረው የትም እንዳይደርሱ እየተደረጉ ነው፣ እየተደፈሩ ነው። አይምሯቸው እንዳያስብ፣ አይምሯቸው እንዲቀጭጭ፣ የተማሩት ሁሉ በከንቱ እየሆነ ነው የሴቶቻችን። ከምሬኖች አሁን ብርቱካን በጣም ብዙ እንትን ጎበዝ ተማሪ ናት። በደምቢዶሎ እናት የላትም አባት የላትም። ገና እሷን እንደወለዱ ነው የሞቱት ማለት ነው። እና በብዙ ስቃይ የተማረች ሴትን አንዲትን ምስኪን ይሄን አክል ስቃይ አላቅም። ብቻ ፈጣሪ አምላክ የስራችሁን ይስጣችሁ። መድኃኒዓለም አባቴ እውነት ሰማይና ምድርን የዘረጋ አምላክ ለእናንተም የስራችሁን ይስጣችሁ። ሌላ ምንም አልልም። ግን ኢቢኤስ ችግርህ ምንድን ነው? ቪዲዮውን ልቀቅ። ቪዲዮውን ያፈንከውን ልቀቅ። የመንግስት ተባባሪ እንደሆን ይታወቃል ሲጀመር ማለት ነው። እና እህቶች እኔ አላቅም። በጣም ከባድ ላይ ነው ያለ ነው እውነት ለመናገር ማለት ነው። በጣም ብዙ ስቃይ እየደረስ ነው ሴቶቹ ላይ። ድሮ ይባል ነበር፣ አሁን ነው ስቃያችን የበዛው። የሴቶች ስቃይ የበዛው ከድሮ በላይ አሁን ነው ስቃይ የበዛው። እና የዚችን አንዲት ምስኪን ተደፍራ ተወግታ በእንትን እንዲህ ተጠቅጥቃ ተወግታ ኢንፌክሽን ሆና አረ ብዙ ስቃይ ደርሶባት ከዚህም አንሶ ወጥታ ስለተናገረች እንባዋን ስላፈሰሰች በቃ የኢትዮጵያ ሕዝብ ይርዳኝ ስላለች ድምጿም ታፍኖ ፍርዱን ከሰማይ ጠብቁት። መንግስት ሆይ እባክህ ሰላም ስጠን። ሴቶቻችን አታስደፍር፣ ሴቶቻችን አታስገድሉብን። ህግ ካለ በህግ፣ ህግ ከሌለ ደግሞ ህዝብ ይረዳታለችን ምስኪን ድሃ ማለት ነው። እና ልብ ነው የሚሰሩ። ጌታን ሙሉን አዳምጡት። እኔ ማዳመጥ ራሱ አልቻልኩም። ጌታ ምስክሬ ነው። በጣም ነው የምታሳዝናችሁ። በቃ ማለት ምንም የሚባል ተስፋ የላትም። ስታወራ አይኖቿን ስታዩት ተስፋ የሚባል የላትም። የመኖር ተስፋ የላትም። ልጅ አላት
አስባችሁታል? የማን ልጅ እንደሆነ ራሱ እሱ ራሱ ጥያቄ ከባድ ነው። ምክንያቱም ከስንት ሰው ተደፍራ ነው። እና እችን ህፃን ራሱ ማሳደጋችን ኢንፌክሽን አለባት፣ መንቀሳቀሳችን፣ መስራታችን ብቻ በጣም በጣም ብዙ ስቃይ ውስጥ ነች ያለችው። እና በዚህ ላይ ደግሞ ፈጣሪ አምላክ ብቻ የሆነን አላውቅም። እና ኢትዮጵያ ላይ ሴቶች ብዙ ስቃይ እየደረሰብን ነው። መንግስትም ዝም ብሏል። ከፎቅ ሲወረወርም ምኑም አሲድ ሲደፋብንም ዝም ጭጭ እየተባለ ነው። ምንም ማድረግ አይቻልም። እንግዲህ ፍርዱን እግዚአብሔር ይስጠን ብለን ተስፋ እናደርጋለን። እና ውዶች እውነት ለመናገር እኔ በጣም ሙሉን ስሙት ብቻ ሙሉ አለ ሌላ እንትኖች ለቀውታል። ኢቢኤስ ቢያጠፋ ማለት ነው። ኢቢኤስ አንፋታችሁም። ኢቢኤሶች ይህን ቪዲዮ መልሳችሁ ካለቀቃችሁ አንፋታችሁም፣ እውነት ለመናገር ማለት ነው። አንዲት ምስኪን ሴትን ያው ምንም ቢሆን ዋጋ መክፈል ነበረባችሁ። ምንም መንግስት ቢጫናችሁ፣ እውነት ነው፣ ይሄ እውነት ነው። ደምቢዶሎ ዩኒቨርሲቲ ደግሞ የስራችሁን ይስጣችሁ። ራሳችሁ ተቀብላችሁ አሳክማችሁ የኛ አይደለችም ብላችሁ ሰረዛችሁት። ድሮስ እናንተ ምን ይጠበቃል? እና 17 ሴት እህቶች እንባ ይፋረዳችሁ እግዚአብሔርን የ17 እህቶች ደም ይፋረዳችሁ፣ እንባ ይፋረዳችሁ። በልጆቻችሁ ይድረስ። ሌላ ምንም ማለት ነው። እና ይህንን ነው የምለው። እውነት እንግዲህ ወዶቼ ሰላም ለሀገራችን፣ ፍቅር፣ አንድነትን፣ መከባበርን ፈጣሪ አምላክ ይላክልን፣ ከሰቆቃ ያውጣን፣ ቸር ያሰማን፣ ደግ ያሰማን። አምላኬ ሆይ አላቅም፣ በጣም ነው የሚያስጠላው። እኔ ስሰሙ ተስፋ ያስቆርጣችኋል። አላማ አይኖራችሁም። ተምሬ እንዲደርሳለሁ ሰርቼ ይህን ያደርጋለሁ ማለት አታስቡም። ኢትዮጵያ ላይ ማለት ነው። እግዚአብሔር እውነቴን ነው። አላማ ነው የሚያሰጣችሁ። እና ብቻ አላቅም፣ እግዚአብሔር ያለው ይሁን። ያማል በጣም